የስዕል ውስጥ ይፎ አዙሮ ለቀኝ ሆረር አሳየኝ። ልጅ ያሬድን ከጅቡ ጋር ሳለ ከዛ ልክ ይገባል። ጥበበኛው የጥበብ ሰውና ታዋቂ የእግር ኳስ ተንታኝ ለስዕል ፊት ለፊት ሲገናኙ ምን ይፈጠራል? ስዕል መቼ ጀመርሽ? ስዕል ያው ከልጅነት ጀምሮ ደስ ይለኛል መሳል። ስንት ዓመት ሆነ ስዕል ከጀመርክ? ስለ ጀምሬ ሲሆን የሆነ ሰዓት ሳልኩና አቆምኩ። ደስ ሲለኝ ቤት ስቀመጥ ምናምን ስላል። ለምን አቆምክ? ያው አንደኛ አልተማርኩም፣ ሁለተኛ የራሴን እንትን ነው የምጠቀመው፣ ሶስተኛ ደግሞ ሌላ ተጨማሪ ስራ ሰራ ነበር ከስዕል ሌላ። ስራውን ደግመህ ጀምርና አሁን ማለት ነው። እሺ ይሄ አስተሳሰብ ቆማጣ ልክስክሳም ንፍጥ ወደ ራሴ ውሰድ። ያሰማው ከንዳልክ ይዘው ማረጋው ትከለውን ልጅ ያሬድ ነው የመከረ አንተ ከተልጅ ያው ልጅ ያሬድ ነው የመከረ እሱማ በታች አረላ ገደል ገባ ነበር ሰጣ ያው እኔን ስትሲም በኮሜንቶቹ ምክንያት ተበሳስተሽ እንዳታጣም ለነገሩ ባስደስትሽ ማጣምሽ አይቀርም። ለምን ብለሽ መጀመሪያ የጃሉድ ፎቶ ላይ የሳልሻቸው የሰጡሽ ኮሜንቶች ናቸው። ሱሱን ነው ወይ ሳልከው? ሱሱ ራሱ እንደዚህ አልጎዳው ወይ የጃሉድ ኢንተርቪው ነው እንደ ሳልሽ። ፈጣሪ ባንተ በኩል ዘፋኞቻችን እየቀጣ ነው። ኃይለ ሥላሴ የሳልሻቸው ስለይ መንጌ ራሱ እንደዚህ ያላጎሳቆላቸው የስዕል ውስጥ ይፎ አንተ አለቅህ እኮ አለኝ። አንተ አለቅህ አለኝ። አለቅህ አለኝ። አንበሳ የሻልሽበት ስል ነው ደግሞ በህይወቴ ለመጀመሪያ ጊዜ የአንበሳ ሾራራ አየሁኝ። አብዬ እናስመስለላከው አንበሳ ብሮ ስንፈተ ስዕል አለብህ። ጭራሽ ይሄንማ ላይ ካርግሽዋል። ታምናለህ ማለት ስንፈተ ስዕል እንዳለብህ በሚገባ እዚህ ጋር ጥላውን ገሰሰ ወይ ድምጻቸውን ብቻ በስለ አይሻል ነበር። መቃብሩን ከፍተህ ነው እንደ ሳልከው። ድብቅ ችሎታ አለ ደብቀው። የምን አጥልሽ ምን አባትክ ነው? እኔ አልፈልግም። በቃ አትምጣ። ጥሌ በስትሮክ ነው እንደሞተው። ኧረ ብሮ ስዕል ትተህ ልስን ጀምር። ሁሉም አርቲስት ተራውን በፍርሃት እየጠበቀ ነው። 12000 ላይክ ነው ያለው። በኑሮ የተመቸውንም ያልተመቸውንም አንተ ጋር እኩል ናቸው። በእኩልነት ታምናለህ። የታረድኩት ሰኔ 15 ቀን ነው። የመጨረሻው ጥበብ እኮ ጠርተሃለች፣ ግን ልትመታህ ነው። አንተ እኛ በስዕሎች እኛን መታህ። ወይ አንተ በስሎ ሞሽን የምታሳይ የተጣመመ ፊቴን ነው በስሎ ሞሽን የምታሳይ? አጣሙሽ በእናትሽ ስከሳ እንደዚህ ነው መስሏ ሰውየውና ጉዳ መጣብን። ልጅ ያሬድ ነው ማለት ልጅ ያሬድን መሳል አለ። እሱም እንደ ማንም አርቲስት ልጅ ያሬድን ከጅቡ ጋር ሳለ ከዛ ልክ ይገባል። እንጂኛ ላይ ተማሙ የሚያስፈራል አባቴ። ኧረ ወይኔ በእናትህ በቃ እውነታቸው ነው። ጥበብ ጠርታለች እንዳትመጣ ብላ ማለት ይለቀኝ አዙሮ ይለቀኝ ሆረር አሳየኝ።